ትላንት በጠየቅነው መሰረት በትላንትናው ቪዲዮ ላይ አንድ ፎሎወርሳችን ለስንት ውስጥ ብሎ ነበረ። ያው ይዘን ከች ብለናል። 3 እንቁላል፣ 4 ስላይስ ዳቦ፣ ቫኒላ ካላችሁ ይመረጣል። ከዛ በኋላ እንቁላላችንን መጀመሪያ መጥበሻችን ላይ እንጠብሰዋለን። ከዛ ስላይስ ዳቦአችንን በሚመስል መልኩ እናደርገውና እንደዚህ ያገላበጥን ቆርጦ አድርገን እንሰራዋለን። ከዛ በመቀጠል ፏ አድርገን ውስጥ ላይ ከፈለጋችሁ ካቻፕ ምናምን ማስገባት ትችላላችሁ። ለበለጡ ቀለል ላሉና ለአዳዲስ ስራዎች ፎሎ ማድረግ እንዳይረሳ። ፒስ አውት። ይመቻችሁ። ወዳችኋል።